ኢሞ አዘርኳል። ከኢሞ ተጋባን። ሁለተኛ የት ሀገር ልጆች ናችሁ ነው? ይህ ይታወቃል። እኔ ወሎ ነኝ፣ እሱ ደግሞ ሸዋ። እሷ ወሎ ናት፣ እኔ ሰሜን ሸዋ የሸዋ ሮቢት ልጅ ነኝ። እሱ ሸዋ ነው፣ ብዙ ጊዜ ትጠይቃለች። ሶስተኛ እድሜያችሁ ስንት ነው? እድሜያችን እኔ 26 ዓመት 26 ዓመት ሊሆን ነው ሆኖኝ 26ኛ ይያሉ ድፍን 26 ዓመት ነው እሱ። እኔ ለፈኝ ልጆች ምክንያቱም ቆርጣቸው ቲክቶክ ላይ እናንተ ስለማታምኑ እኔ ለፈኝ ችግር የለውም ችግር የለውም፣ ግን እኔ በቃ አልመልስም ላልፈልግም። 4 ከተጋባችሁ ስንት ዓመት ሆናችሁ ነው? ዓመታት አላስቆጠርንም። 4 5 ወር ከተጋባ ነው ከተዋወቅ ከዛ በላይ 5 እኔ ካላችሁ ወይ ነው። ይሄ ደግሞ ብዙ በቲክቶክም በዩቱብም ነው የምጠይቁን። ፍቅረኛሞች ነው ብዙዎቻችሁ የምንመስላችሁ እና ፍቅረኛሞች አይደለንም። አላወጣንም እንጂ ይታስተናል ተጋብተናል እና ባልና ሚስት ነን። 6ኛ ማነው የፍቅር ጥያቄ ያቀረበው? ስባራ እንጃለሽ ለምክንያት ተፋፍረኝ ሀራም አለኝ። እኔ በግድ ነው እዚህ የደረስነው። ይኸውላችሁ እኔ ነኝ ያቀረብኩት። እንዴት ብለን ያቀረብኩን? ረስቼዋለሁ እኮ የምረስቼዋለሁ። አፍቅሬ ነው ከካሜራ በኋላ 7 የት ሀገር ነው የምትኖሩት ነው? ዱባይ። ይህ ይታወቃል። ዱባይ ነው የምንኖረው። ኢማራት። 8 ደግሞ ወደፊት ምን ታስባላችሁ ነው? ደዋል ላይ ፈቀደው ነው የሚሆነው። አንተ ምንድን ነው የምታስበው? ከባድ ቀን ነው ያታገኝ አውቃለሁ። እኔማ ግን እነሱ በጠየቁት መልስላቸው። ኢንሻአላህ ልጅ አስተና ልጅ ፈልገን እንዳናፍቃለን። እኔ ደግሞ ሀብታም መሆን ነው የምፈልገው። በቃ በጣም ሀብታም መሆን። ጤና ሀብት ነው። ጤና ሀብት ነው። የድሮ አባባል ነው። ከጤና በላይ ምን አለ? 9 ነው። 9 ሳሚ እምነቱ ምንድን ነው? እምነቴ ኢስላም ነኝ አልሐምዱሊላህ። እና እሱ ብዙ ልጆች ናቸው የምጠይቁት፣ ሙስሊም ነው እና ሰልሞ ነው። አሁን ደግሞ አይደለም በእኔ ምክንያት አይደለም፣ ብዙ ልጆች እሷን ስላገባን የሰለመው ምናምን ይላል። እና ወንድ ልጅ ደግሞ ለሴት ብሎ ጭራሽ እምነቱንም አይቀይርም። ሲጀመር እናስ ከምንተዋወቅ በፊት ድሮ ነው የሰለመው እና አሁን አይደለም። 10ኛ ያስቃል። 10ኛ ቆንጆ ወንድና ቆንጆ ሴት ለምንድን ነው የማይጋባው? ምን ማለት ነው አሁን ይህ ጥያቄ? ተጋብቷል። ከዚህ በላይ መጋባት ምን አለ? ቆንጆ ወንድና ቆንጆ ሴት ለምንድን ነው የማይጋባው? ማነው ቆንጆ ማነው ቆንጆ ያለ አይደለም። ኮሜንቶች ግን ታውራፉ እረፉ የምር እና 10ሩን ጥያቄ መልሰናል። ሰብስክራይብ አድርጉን። ታዩታላችሁ። ሰብስክራይብ አታርጉም ለምን? የምር ቪዲዮችን በጣም እይታ አለው፣ ግን ሰብስክራይብ ያደርጋችሁና አይደለም። ምን ችግር አለ? አከፍሉበት ምን አትሉበት ምናምን። አሁን የመጨረሻው የደበቅከኝ ሚስጥር ካለ ንገረኝ፣ አልቀየምህም። እኔም ስላለ እነግርሃለሁ። እኔም ስላለ የምር ቀጥ ብለህ ንገረኝ። ችግር ታውቂያለሽ ማለት 2 የካርኳቸው ልጆች ስቀልድ ነው ማለት 2 የካርኳቸው ልጆች ስቀልድ ነው። ይህን እንዳይመስል ነው። እኔ ግን የምር አንድ ልጅ አለችኝ። እየቀለድኩ አይደለም። አንድ ልጅ አለች። 2 አለኝ ብለሽ የተዋወቅሽኝ እየቀለድኩ መስሎታል እንዴ? ይኸው አሁን ፕሮሚስ ገብተናል። ላንቀያየም እና አንድ ልጅ አለችኝ። ዝጊውና እንነጋገር ማለት ዝጊውና እየቀለድኩ አይደለም እኮ ካሜራ ፊት ነው መመለስ ስንፈልገው። ተቀብለሃል? ሴቷ ልጅ አይደለም
ልጅ እየቀለድኩ ነው እንደ መሰለህ። እየቀለድኩ አይደለም፣ ቁም ነገር ግደልሽ ለምንድነው የምትገለኝ? እየቀለድኩ አይደለም እንዴ? ስስቅ እየቀለድኩ መሰለህ? ለምንሽ ነው ልትጸጋ ነው እንግዲህ ምን ይባላል? የምር ነው ልበልበል ማለት ልበል እንዴ? አፌን አትሰሪም እንዴ? አንድ ልጅ አለችኝ። አሁን ጠቀስኳቸው ፕራንክ አደርጋለሁ ይሳካል ብዬ ነው። ውድ ነገር ምንም አልመሰለም እንዴ? ለምን እንዴ? የማላውቀው ነገር የለውም ስላንቺ። ታዲያ አሁን እነሱን ጠቀሱ ቢያንስ እንደዚህ ስለ አሳምናለሁ ብዬ ነበር፣ ግን አታምንም። ለምን አታምነው? ቢኖረኝ የምር እንዴ እየተናደርኩ ነው። ወላሂ አስቅም እየተናደርኩኝ ነው። ምንም አልመሰለህም። ወላሂ ጆሮና እስክሳመም አላመናልኝም። የምር እየተናደርኩኝ ነው። እና ወንዶች አልተሳካልኝም እንዳያችሁት ነው። መጨረሻ ላይ አስቤበት ነበረ የሆነ ነገር ብዬ እስኪ አክቱ ነው ያለው ነው ወይስ አነጋገሪ ነው ያላሳመናኝ ወይስ ለምንድን ነው ያላመንከው? ቢኖርስ ልጅ ምን ችግር አለ? ወላሂ ትቀበላለህ? አሁን ልጅ ቢኖረኝ